የዚህ የፋኖ አመራሮች ዴሞክራሲንም አንቀው ነው የሚገሉት። ዴሞክራሲ ሊኖር አይችልም። የትግራይ ህዝብና የአማራ ህዝብ የሚባል ግንኙነት የሚባል የለም። አንዳንድ ስማቸው መጥቀስ ስለማንፈልግ አሉ አይደል? በቃ የሚገርም እኮ ነው የኤርትራ ህዝብ እኮ የሚገርም እኮ ነው ስለነ ነበረ። ይሄን የሞተ ብልጽግና ለማገልገል ማለት ነው። ሽፍቶቹን ድንቁርና ያወጁ ህብረተሰቡ ላይ የተረጨውን መርዝ በማንነቱ በህልውናው በእምነቱ የመጣ ምንም የተደቀነ አደጋ የለም። ያ ሁሉ ግፍ፣ ያ ሁሉ ውድመት፣ ያ ሁሉ መፈናቀል አይበቃው ብልጽግና ነው። ይሄ የኢትዮጵያ ህዝብ መቼ ነው እውነቱ የሚገባ? ጠንካራ መከላከያ ሰራዊት እንዳይኖራት ችን ሀገር እንበትን ነው። እኛ ደግሞ ሀገር አይበተንም ነው። ሀገር አይፈርስም ነው። የሚፈርስ አካል ይፍረስ እንጂ ሀገር አይፈርስም። ወታደር እንደዚህ በግድ እየመለመልክ በአፍሪካ ግዙፍ ሰራዊት አለ በታሪክ ያይቸው ማላቀው ሰራዊት ገንብቻለሁ ማለት አይነፋ። የውስጥና የውጭ ባንዳዎች በሁሉም ወረዳ ላይ የተመለመለ የመከላከያ ኃይል ህዝባችንም አሁን ላይ እየመረቀ ነው እየላከው ያለ። መንግስት ትዕግስት የለውም። አዲስ አበባን ቀለም ቀባሁ እሱ ነው የሚታይ ለህዝቡ ነው ምለው ነው እያዋረደ ዘይትና እንቁላልና ዱቄት ሰጠው የሚለው እሱ ነው የምትፈልገው። አልቀበራችኋቸውም እንጂ ልጆቻችሁ ሙተዋል። መቅበር ነው የቀራችሁ። የአማራ ህዝብ ጥያቄ የሚፈታው በጦር አይደለም። እንዲህ የሚመጣ የአማራ ጥያቄ መመለስ ጥንቅር ብሎ ይቅር በአፍንጫ ይውጣ። ለሀገሬ ማረግ የምችለውን ጉልበቴን እውቀቴን ቆጥቤ ያለው ብለው እንትን የለኝም። አየር ኃይልን የአፍሪካ ቀዳሚ አየር ኃይል እንገነባለን ብለን ነው። እሱም በአጭር ጊዜ እንገነባለን። ከማሰልጠኛ ይጠፋሉ። ከብር ሸለቆ ወዴት ይገባሉ? የአማራ ተወላጆች ወደ ፋኖ። እንደዚህ ዘመን የተዋረደ የኢትዮጵያ ሰራዊት የለም። የትግራይ ጦርነት እንደተጠናቀቀ እኔ በቃ እነ ጀራ ጻድቃን ጌታቸው እነ ደብረጽዮን እነ ወደወረደ አዲስ አበባ ገብቶ የለ በቃ እኔ በቃ ጫርሼ እንደሌሎች አገበሬት እንደገቡት ገብተን በቃ ሰላማዊ ነው በቃ። ሌላው ደግሞ አብቹ ያንተና ያጠቃ አንተና ተባብራድ ላይ ያጠቃን ማጥቃት ከፈለክ ከጎና አለውልህ። ኤርትራ መምታት ፈልጋለህ ከጎና አለውልህ። ልክ ኤርትራ ደርሰው የመጡ ልጆች አሉ አይደል? እነዚህ አንዳንድ ስማቸው መጥቀስ ስለማንፈልግ ይቅርብ አሉ አይደል? በቃ የሚገርም እኮ ነው ኤርትራ ህዝብ እኮ የሚገርም እኮ ነው ስለነ ነበረ። አሁን እንደነሱ አገር ቤት ገብተን በአውሮፓ የመጀመሪያ ከፍተኛ ዝውውር ያዛውረን ነበር እንደ እግር ኳስ ማለት ነው። የመጨረሻ ሬኮርድ ይሄን የሞተ ብልጽግና ለማገልገል ማለት ነው። የዚህ የፋኖ አመራሮቹ ዘረፋ ሴንተር በሆነበት ዴሞክራሲ ሊኖር አይችልም። ስለዚህ ዴሞክራሲንም አንቀው ነው የሚገሉት ማለት ይሄን በደንብ መረዳት የሚያስፈልግ ይመስለኛል። ስለዚህ የዴሞክራሲ ግብአተ መሬት ነው። ዴሞክራሲ ሊኖር አይችልም። ዴሞክራሲን አንቆ የመግደል ሁኔታ ነው የሚኖረው። እየገደሉትም ነው። ሶ ዘ ዴዝ ኦፍ ዴሞክራሲ የዴሞክራሲ ሞት ከዚህ ይጀምራል። ጋሻ ቡጀዲናን አብስቱ ሰላም ነስተውታል። በአንድ በኩል እንጀራም ሆነውታል። ስማቸው ሲነሳ በትት ይላል፣ ኪሎው ይቀንሳል። ይልቅ የማይቀረውን እውነታ በጊዜ ልመደው። አንተም ሳይመሽብህ አስተላልፍህን ብታስተካክል ይሻልሃል። በጦቢያ ምድር እንደሆነ ዘንድሮ ለውጥ አይቀሬ ነው። የሚታየኝም በጎ ነገርም ማያው ነገር አይደለም። አንዳንድ ፋኖች የትግራይና የአማራ መጣመር ያሳበደው ምናምን ትግራይና አማራ አይደለም የታጣመረው። እኔ ወንድም የተጣመረም ከተጣመረ ህወሓትና ፋኖ ነው። ስለዚህ የትግራይ ህዝብና የአማራ ህዝብ የሚባል ሳይንስ የለም። እዚህ ውስጥ ግንኙነት የሚባል የለም። እየመረረህም ቢሆን እውነቱን ዋጠው። የአማራና የትግራይ ህዝብ የኦህዴድን ወጥመድ በጣጥሶ በአንድነት ይቆማል። በመካከላቸው አብይ አህመድ ያቆመውን የጥል ግድግዳ ሰባብሮ ይጥላል። የበሻሻውን እረኛም ከምኒልክ ቤተ መንግስት ጎትቶ ያወጣል። ደቡብ ክልል ወላይታ ጋሞ ሀዲያ መንግስት ገሌ ወረዳ ደሞዝ ከፈለች ሲባል ብርቅ ነው። እንዴት ከየት አመጣችሁ? እና ግማሽ ደሞዝ ከፈለ። የወላይታ ምናምን ግማሽ ደሞዝ ከፈለ 50%። የሐምሌ ወር ደሞዝ ከፈለ። የመስከረም ወር ደሞዝ ከፈለ። ባለፉት ስብሰባ ነበሩ። ደሞዝ መክፈል ብርቅ የሆነባቸው ክልሎች ባሉበት ብልጽግና ድሃን ይወዳል ግን ድህነትን ይጠየፋል እያለ አይኑን እያውረገረገ ኢትዮጵያውያን ላይ ቀልዷል። 7 ዓመት ቀልዷል። ገናም ይቀልዷል። ህዝቡ ካልተረባረበበት እሱ እንደሚረባረበው ህዝቡ ካልተረባረበ አንድ ካልሆኑ የገጠባቸው ፈተና በአግባቡ ሪያላይዝ ካላደረጉ ህዝቡ ከዚህ ሽፍታ እንዴት ይፋታ ነው። እነዚህም ታጣቂዎች የሚደግፉ ሰዎች አሁን ታጣቂ ደጋፊ ብሎ በጣትም ራሱ ያሳፍራል። ሽፍቶቹን ድንቁርና ያወጁ ህዝቡ ከዚህ መከራ እንዴት ይፋታ? ድንገት እየተሽለኮለኩ ምን እያሉ የሚያደርጉትን ነገር ለመክታት የአካባቢ ሚሊሻዎችን ማጠናከሩ ህብረተሰቡ ላይ የተረጨውን መርዝ ሲሳይ አጌና እርጅና ከተጫጫነው ወዲህ አይደለም ለጋዜጠኝነት ለጋዜጣ ዟሪነትም አይመጥንም። ምናልባት ለሎተሪ አዟሪነት ሳይሆን አይቀርም። እንቅልፍ የሚያዳፋው ህፃን ይመስል አይኑን ጨፍኖ ሲንበዛበስ ሳየው ለምን እንደሆነ አላውቅም ዶቃ ወይም ዛጎል የሌለው አንቀልባ ትዝ ይለኛል። በተለይ ከእምነት ጋር ተያይዞ
የተነገሩ ጉዳዮችን በተመለከተ የቤተ ክርስቲያናቸው ጉዳይ የሚያሳስባቸው፣ የሀገራቸው ጉዳይ የሚያስጨንቃቸው፣ ለህብረተሰቡ በማንነቱ በህልውናው በእምነቱ የመጣ በሀገሩ ላይና በአካባቢው ላይ የመጣ ምንም የተደቀነ አደጋ የለም። የዚህን ሰውዬ ማሰቢያ ግን የአሜሪካ ዊንተር ብርድ ነው ያደነዘዘው ወይስ የሰመር ሙቀት ነው ያቀለጠው? በመላው ኦሮሚያ የሚኖር አማራ በእምነቱና በማንነቱ እየተመረጠ ምን እንደሚደረግ እያየ ማንን ለማሞኘት ነው ምንም የተደቀነ ነገር የለም የሚለው? የኢትዮጵያ መንግስት አሁንም ጦርነት አልበቃኝም ነው። ጦርነት ከሌለ መቀጠል ስለማይችል ጦርነት አልበቃኝም ነው። የአማራ አይበቃውም፣ የኦሮሚያ ጭካኔ አይበቃውም፣ ሶማሌ ክልል አሁን የጀመሩት አይበቃቸውም፣ በትግራይ ላይ ያደረሱት በደል ያ ሁሉ ግፍ፣ ያ ሁሉ ውድመት፣ ያ ሁሉ መፈናቀል፣ ያ ሁሉ አይበቃቸውም። ይሄ ሁሉ እኮ አይበቃውም። የብልጽግና አይበቃውም፣ ያደረገው አይበቃውም። አሁንም ልምጣብህ እያለ በወደብም አምጣት አስመልሳለሁ እያለ በዛ በኩልም አሁንም ልምጣብህ ነው። አይበቃውም። ይሄ የኢትዮጵያ ህዝብ የምትለው መቼ ነው እውነቱ የሚገባ? መቼ ነው የሚታየው? ታሪካዊ ጥላቶቻችን የሚፈልጉት ጠንካራ መንግስት እንዳይኖራት ማድረግ፣ ጠንካራ መከላከያ ሰራዊት እንዳይኖራት፣ በየቦታው ወጥረን እንዳይደራጅ ችን ሀገር እንበትን ነው። እኛ ደግሞ ሀገር አይበተንም ነው፣ ሀገር አይፈርስም ነው። የሚፈርስ አካል ይፍረስ እንጂ ሀገር አይፈርስም። አረ እባክህ እኔ አላምንም። ስዩም ተሾመ ይሙት በል እስኪ። የሚያፈርስ ነገር አናትህን ያፍርሰውና መከላከያ ተብዬው ነው በህግ ማስከበር ሰበብ የንጹሐንን ህይወት እያፈረሰ ያለው። እውነቱን ማወቅ ከፈለህ ለእኛ ታሪካዊ ጠላታችን ኦህዴድን አነግሳለሁ፣ ለአብይ አህመድ እገዛለሁ ምትሉት አንተን መሰል ጀሌዎች ናቸው። አማራ ህዝብ የሚታወቅበት በህግ አክባሪነቱ፣ በስርዓት አዋቂነቱ፣ በስርዓት ሰሪነቱ፣ የሀገር ዳር ድንበር በማስከበር አንድነትን በማስጠበቅ የሚታወቅ ህዝብ። የሀገር ሽማግሌዎች፣ የሃይማኖት አባቶች እድሉ እንዳያመልጣችሁ ተጠቀሙበት። የብአዴን ካድሬ ልመናውን አጧጥፎታል። የሀገር ሽማግሌና የሃይማኖት አባቶች እግር ስር በእንባ ወድቀው አስታርቁም ማለት ነው የቀራቸው። ምናልባት ፈቃደኛ ሽማግሌ ካጡ ካድሬው ራሱ ሻሽ ጠምጥሞ ቆብ ደፍቶ መስቀል ጨብጦ ወደ ፋኖች ሊገሰግስ ይችላል። አስባችሁታል? ጋሽ ጭንቅሎ ቄስ ወይ ሽማግሌ መስሎ አናብስቱ ጋር ቢሄድ ያ ሁሉ በደል፣ ያ ሁሉ ክህደት፣ ያ ሁሉ ውድመት የማይታይህ ከሆነ ኃይል ግን ከውጭ አይመጣልህም። በኢትዮጵያ ህዝብ ከውጭ አይመጣልህም። ይሄ ሁሉ እየታየ አሁን የተነጋገርነው ይሄ ሁሉ በተጨባጭ ደረጃ እየታየ ድሮን አመረትኩ የሚለው ነው የሚሻልህ? አዲስ አበባን ቀለም ቀባሁና አዳዲስ የኤሌክትሪክ ፖል ተከልኩኝ፣ መሬቱን ደግሞ ቀለም ቀባሁት፣ እሱ ነው የሚታየ? ለህዝቡ ነው የምለው ነው። ውሸቱ የማያልቀው ግዙፍ ውሸት፣ ያላገኘውን አገኘው የሚልህ ነዳጅ ያወጣል ብሎ ነዳጅ የማይሰጥህ እያዋረደ ዘይትና እንቁላልና ዱቄት ሰጠሁ የሚለው ያ ነው። እሱ ነው የምትፈልገው? ከአባቶቻችን በወረስነው በጎ ታሪክ ሀገርን በደም የመጠበቅ ሀገርን በላብ የማበልጸግ ወጣቶች የነገ ሀገር ተረካቢዎች ሀገራቸውን በላባቸው በደማቸው ይገነባሉ፣ ህብረተሰባቸውን ያገለግላሉ። ህዝብን እያደናገረና እያሞኘ በውር ድንበር እየተራመደ ያለው የአብይ አህመድ አገዛዝ ወታደራዊ እቅዱ ሁሉ ወደ ተግባር ሳይወርድ በአናብስቱ ቀድሞ እየከሸፈበት ስንዝር ፈቀቅ ሳይል ይሄው 2 ዓመት ሊሞላው ነው። የውስጥና የውጭ ባንዳዎች ይችን ለዘመናት ረጅም ዓመት ያላትን ሀገር ለማፍረስ ከፍተኛ እንቅስቃሴ ቢያደርጉም ሀገራችን ጸንታ እስካሁን ቀጥላለች፣ ወደፊትም ትቀጥላለች። ሁላችንም በያለንበት ተሳትፎ እያደረግን ስትዝል እያጠነከርን የሚጠበቅብንን የዜግነት ድርሻ መወጣት ይገባናል። የብአዴን ግልገሎች በእነሱም ብሶ ቆንጆዎቹም ባንዳ ሲሉ አያፍሩም። እንደዚህ አይነቱ ድክሞ ጀግኖች እጅ ቢገባ አንድ ጥፊ ይበቃዋል። ብልጽግናን ከማጠንከርህ በፊት መጀመሪያ እህል ደፍረህ ብላና ራስህ ጠንክር። አሁን አየህ የነሱ ደጋፊዎች የሆኑት እነ ኢቢኤስ እንኳን እንዲኖሩ አልፈልግም። ለምን? ሙሉ ለሙሉ ልትቆጣጠረው አትችልም። ሁለተኛ አሁን እንደሰማሁት አንድ ስዩም ተሾመ የሚባልም አለ በየጊዜው ወጥቶ የሚናገር፣ እሱንም እየፈለግነው ነው፣ የት እንዳለ ግን ጠፍቶብናል ነው የሚሉ ደጋፊዎች ናቸው የምትላቸው ናቸው። አዲስ አበባ ተቀምጠው ደጋፊዎች ናቸው የምትላቸው ናቸው እነዚህ። ነገር ግን እዛ ላይ እንኳን ቁጥጥር ማድረግ ስላልተቻለ ቁጥጥር ማን ነው የሚናገረው በሚለው ላይ ሙሉ በሙሉ ቁጥጥር ማድረግ ከፈለገ እና የገዛ ራሳቸው ደጋፊዎች ናቸው የሚባሉትን እንኳን እያፈረሰ ካለ ፓራኖይድ ሆነ። ሁሉም አንድ ሆኖ የመከላከያ ሰራዊቱን ታላጠናከረ ውጤት አይመጣም። በሁሉም ወረዳ ላይ የተመለመለ የመከላከያ ኃይል አለ። ህዝባችንም አሁን ላይ እየመረቀ ነው እየላከው ያለ። ተመካክራችሁ ተወያይታችሁ ንግግር አድርጋችሁ ተማምናችሁ ልጆቻችሁን ተው በለው
ወላጅ ልጁን እየመረቀ ለውትድርና እየላከ ነው አላለም? አንዳንዴ ብርድ ሲሆን ሳቅ አይመጣም እንዴ ጓዶች? ልስቅ አስቤ አልቻልሁም። እነዚህ ሰዎች ግን የሚያወሩትን አያውቁም ወይም የተከበረውን የአማራ ህዝብ ንቀውታል። ከፍቶባቸዋል። የጀመራችሁት የትግል አግባብ ትክክል አይደለም፣ አያዋጣም፣ የተሳሳተ ነው። ይልቁንም የአማራን አርሶ አደር የአማራን ህዝብ ወደ ለየለት መከራና ስቃይ የሚያስገባ ነው። ትክክል አይደላችሁም ብላችሁ የድርሻችሁን አድርጉ። ይሄ ፊቱን እንደ ሐምሌ ሰማይ የከሰከሰው ቀንደኛው የአብይ አህመድ አሸርጋጅ ነው። የአማራን ህዝብ ለኦህዴድ ለማስገበር የባህር ዳሩን ብልጽግና ጽህፈት ቤት የሚመራው ይሄ ባንዳ ነው። ባንዳ ባይወለድ ይሻለው ነበር፣ ከተወለደም ባያድግ ይሻለው ነበር። ለራሱ ውርደት ለቤተሰቡ ሀፍረት ነው የሚያሸክመው። ቁጥጥር ሙሉ ለሙሉ ቁጥጥር የሚፈልግ አንድም ነገር ነፃ ነገር ሆኖ እንዲኖር የማይፈልግ የፈራው ነገር አለ ማለት ነው። ስለዚህ በጦር ሜዳ የተሸነፈውን ነገር ወይም ለማሸነፍ ያልቻለውን ነገር እዚህኛው በኢንፎርሜሽን ፍሰት ሜዳ ላይ አምጥቶ ሙሉ ቁጥጥር ለማድረግ የሚፈልግ ፓራኖይድ የሆነ ስኪዞፍሬኒክ የሆነ አሰራር እየታየ ነው። ሁሉም ነገር መቆጣጠር የሚፈልገው ሰውየው ነው። ከነሱ ውጪ ምንም ነገር እንዲባል አይፈልግም። አውሮፕላን ጠገን ብሎ ይነገራል። ኢትዮጵያ አውሮፕላን ጠገንኩ ብላ ዜና አድርጋ የምትናገርበት ጊዜ ላይ ነው የደረሰው። የሀገር ሽማግሌዎች ምከሩ፣ የሃይማኖት አባቶች ምከሩ፣ እናቶች ልጆቻችሁ ምከሩ። ትክክል አይደለም። ሁለተኛ ከዚህ በላይ የሆነ ነገር ካለ መንግስት ትዕግስት የለውም። ህግ እንዲከበር ያደርጋል። ህግ ለሚያስከብረው አካል ደግሞ አይነተኛና ዋነኛ አቅም ነው መሆን ያለባችሁ። እኔ ግራ ልጋባልህ። የበሻሻው አራዳ ግራ ገብቶት ካሬውንም ግራ አጋባው። በአንድ አረፍተ ነገር ውስጥ መለመንና ማስፈራራት እኮ አብረው አይሄዱም። ልጆቻችሁም ምከሩ ሲል ይቆይና መንግስት ትዕግስት የለውም ብሎ ይፎክራል። ልጆቻችሁ ሳይማሩ ሲቀሩ ልጆቻችን መማር አለባቸው ብላችሁ ብላችሁ እንኳን አልወጣችሁም። አሁን ልጆቻችሁ ከእናንተ ጋር የሚኖሩ የሚመስሏችሁ ብዙዎች ናችሁ። አልቀበራችኋቸውም እንጂ ልጆቻችሁ ሙተዋል። መቅበር ነው የቀራችሁ። ተስፋው ተሟጦ እያለ ተስፋ ማይቆርጠው አገዛዝ ከቅርብ ጊዜ ወዲህ ደግሞ የአማራን ህዝብ ከጀግኖች ይለይልኛል ያለውን ትምህርት ተስተጓጎለ የሚል ካርድ መዟል። ጉዳዩን በተገኘው አጋጣሚ ሁሉ እያጮኸው ነው። ህዝብ የምነቂ አይደል፣ ድል ለፋኖ ነው፣ ሞት ለብልጽግና ማለቱን ቀጥሎበታል። ኮሎኔል መንግስቱ የነበራቸው አውሮፕላን አየር ኃይል ጠግነው ነው። ኮሎኔል መንግስቱ አውሮፕላን አልነበራቸው። አውሮፕላኑን ያበሩ የነበሩት ከዚህ በፊት ፓይለቶቹ ተናግረዋል። አውሮፕላኑ የኢትዮጵያ አየር መንገድ ንብረት እንደሆነ ከዚህ በፊት እናውቃለን። ይሄ ግዙፍ ነገር ነው፣ ልትዋሽ አትችልም። ኮሎኔል መንግስቱ የራሳቸው አውሮፕላን አድርገው ሲሄዱበት የነበረውን መልሰን ጠገነ ይላሉ። ሁለት ችግር አለ። የዛሬ 37 ዓመት የቆመ አውሮፕላን ነው ያለ ኮሎኔል መንግስቱ። ከሀገር የወጡ 37 ዓመት አልሞላቸውም። ችግር አለ እዛ ላይ። አይሞላም፣ 3 ዓመት ይቀረዋል ለዚያ ለመድረስ። ውሸት ነው ማለት ነው። ሌላው ግዙፉ ውሸት አሁን እንዳልኩ ደግሞ አውሮፕላን ገዝተዋል። ጠቅላይ ሚኒስትሩ የገዛ ራሳቸው አውሮፕላን ገዝተዋል እና መንግስቱም ነበራቸው ለማለት ነው የሚፈልጉት። አውሮፕላን ድሮም ይጠግናል፣ የአየር መንገድም ድሮም ይጠገናል። የፈለግከውን ዓመት አቆየው ይጠገናል። የአማራ ህዝብ ጥያቄ የሚፈታው በጦር አይደለም፣ በክላሽን አይደለም። ሊፈታ የሚችለው በሰላማዊ መንገድ በውይይት ብቻ ነው። ጥያቄዎቻችን ብዙ ናቸው። የሌላውም ጥያቄ ስላለ እነዚህ ጥያቄዎች የወገራን ህዝብ እያሰቃየ የአማራ ጥያቄ በክላሽ ካልተመለሰ የአንተ ማይጠረቃ ሆድ ሲሞላ ነው የሚመለሰው። አማራ ክልል ውስጥ ያሉ የብልጽግና ቅምጦች ማሰቢያ የላቸውም። እብዱ አህመድ የሰጣቸውን ሳያላምጡ የሚወጡ ናቸው። የገደብየን ከተማ ምድረ በዳ እያደረገ ሌሎቹን አካባቢዎች እያጎሳቆለ የመንግስት ተቋማት አገልግሎት እንዳይሰጥ እያደረገ ከሁሉም በላይ ደግሞ የእውቀት አባቶች መምህራን እየተገደሉ ሰላም የለም። እንዲህ የሚመጣ የአማራ ጥያቄ መመለስ ጥንቅር ብሎ ይቅር፣ በአፍንጫ ይውጣ። የኦህዴድ አደግዳጊዎች ለስልጣን ያላቸው ፍቅር የሚገርም ነው። ለመዋሸት ያላቸውን ቁርጠኝነት ለሌላ ቁም ነገር ቢያውሉት ኑሮ የት በደረሱ ነበር። ደግሞ ለመዋሸት ትንሽ ጨምሩበት እንጂ የምን መቆጠብ ነው? እንደ ጭራቅ ስጋቸውን እየበሉት ደማቸውንም እየጠጡት ነው በሏቸው። ከተቀደዱ አይቀር ቦርቀቅ ብሎ በሰፊው መቀደድ ነው የሚሻለው። ወጣቶች እየታፈሱን በተደጋጋሚ ዘግበናል። ዘመድ ያለው ከፍሎ ያስወጣል። 100 ሺህ ነው 30 ሺህ ነው። ዘመድ ያለው ግን ልጆቹን ያስወጣል ገንዘብ ከፍሎ። ዘመድ የሌለው ቀጥታ ወደ ማሰልጠኛ ነው የሚሄደው። ታፍሶ ወደ ማሰልጠኛ ነው የሚሄደው። አብዛኞቹ 10ኛ ክፍል ምናምን ጨርሰው ስራ አጡ የሆኑ ወጣቶች አሉ። 12ኛ ክፍል ብርሃኑ ነጋ የጣላቸው ማለት ነው። ስራ አለ ብሎ የሆነ ደላላ ይሰበስባቸዋል። የሆነ ማስታወቂያ ያወጣል፣ ስራ እዚህ አካባቢ ተገኝቷል ብሎ። ደላላውም በብልጽግና የተከተበ ነው። ድራማ ነው የሚሰራው።
የሆነ ቦታ ሰብሰብ ካለ በኋላ በጸጥታ ኃይሎች ነው በዛው የሚታፈኑት። ስራ አለ እያለ ከዛ ታፍነው ይወሰዳሉ ነው የሰማነው። አማራጫችን ሁለት ነው። አንዱ አማራጭ ሁሉንም አማራጭ ተጠቅመን የየአካባቢውን ሰላም ማረጋገጥ፣ የተጀመረውን የህግ ማስከበር ስራ ማረጋገጥ፣ ችግራችን ፈተን በፍጥነት ፈተን የልማት የሰላም የመልካም አስተዳደር። በነገራችን ላይ ብልጽግና ፓርቲ ስሙ ስለጎደፈ ህዝብ ስለተጸየፈው የስም ቅያሬ ሊያደርግ እንደሆነ ሰምተናል። ብልጽግና ፓርቲ የሚለውን ትተው የማንሰራራት ፓርቲ ሊሉት ነው አሉ። እኛም መልከጥፉን በስም ይደግፉ ብለናቸዋል። ኢህአዴግን ወደ ብልጽግና ስሙን ብቻ ቀየራችሁ፣ ምን አተረፋችሁ? ይልቁንም ትሻልን ሰድጄ ትብስን አገባሁ አይነት ነገር ነው የሆናችሁብን። ሌሎች ጥያቄዎችን እንዲመለሱ እንዲቋጩ ማድረግ ነው። የሃይማኖት አባት ታሪካዊ ኃላፊነቱን፣ መምህራን ታሪካዊ ኃላፊነቱን፣ የወረዳ የዞን የቀበሌ አመራር ታሪካዊ ኃላፊነቱን፣ ሰላም አስከባሪ ታሪካዊ ኃላፊነቱን ካልተወጣ ቅድም ያልኩት ችግር ይቀጥላል። ብልጽግና ስም ሊቀየር መሆኑን ስሰማ ከሁሉ ልቤን የበላኝ የዳኒ ዘንዘሪጡ ነገር ነው። ባለፈው የሆነ ድግስ ላይ ዳኒ በሞቅታ ላለቃው ስለት ተስሏል። ለአብይ ያለውን ታማኝነት ለማስመስከር ፈልጎ ወንድ ልጅ ከወለድኩ ብልጽግና ብዬ ነው ምጠራው ብሎት ነበር። አሁን እንግዲህ ብልጽግና ወደ ማንሰራራት ሲቀየር የልጁን ስም ማን ይለው ይሆን? አውራሪስ ብሎ ይጠራው ይሆን? ፊልድ ማርሻሉ በኢትዮጵያ ቴሌቪዥን ለፓብሊክ የተነገረው በታሪክ ኢትዮጵያ ይዛው ማታቀው ቁጥር የመከላከያ ቁጥር ይዛለች፣ አሁን አሰልጥናለች፣ ብቃት ያለው ሰራዊት ገንብታለች ነው የሚለው። ኢትዮጵያን ከመፍረስ ያዳነ ሰራዊት ነው ይላል። ወታደር እንደዚህ በግድ እየመለመልክ በአፍሪካ ግዙፍ ሰራዊት አለ፣ በታሪክ ያይቸው ማላቀው ሰራዊት ገንብቻለሁ ማለት አይነፋም። የምሬ ነው። ከዚህ የምናየው ከደርግ ውድቀት የማይማር አገዛዝ ነው ያለው። ሀገር በሰራዊት አይገነባም። ግዙፍ ሰራዊት ቢኖርህም ስርዓት ካልገነባ ሎ ኤንድ ኦርደር ካልገነባ ግዙፍ ሰራዊት ገነባው ብትል በሙሉ ዝም ብለህ 99% ወታደር ብታደርገው ሀገር አትገነባው፣ አትጠብቅ፣ ፕሮቴክት አታደርገው። ሶስት ነገሮች መገጣጠም አለባቸው ብለን አስቀምጠናል። አንደኛ ጽዳት፣ ውበትና ልማት። ቦታ መጸዳት አለበት። አንድ ማጽዳት ብቻ አይደለም፣ ውበት ሊኖረው ይገባል። የሰው እጅ ከተጨመረበት ውበት ይኖረዋል። ማማር ብቻ ሳይሆን ደግሞ መልማት አለበት። ከዚህ መጠቀም አለብን። ሶስቱን በተቀናጀ መልኩ ነው የምንሰራው። ብርሃኑ ጁላ የሚመራው መከላከያ አላማም ኢላማም የለውም። በዘመነ ኢህአዴግ ጠቅላይ ኤታማዦር ሹም የነበረው ሳሞራ የኑስ ሲያወራ ሰምተነው አናውቅም ነበር። የአሁኖቹ ለፍዳዳ መሪዎች ወይ ወሬያቸው አይስብ ወይ ዝም አይሉ፣ የማይገናኝ ተረት እያወሩ ነገር ያበላሻሉ። እኔ በግሌ ለሀገሬ ማረግ የምችለውን እዚህ ጋር ጉልበቴን እውቀቴን ቆጥቤ ያለው ምለው እንትን የለኝም። እጅግ በጣም ደስ ይለኛል። እየቆፈርኩ እያለማው እየመራው እየበረርኩ ጀመርን እንጂ ገና ነው። ለዚህ ታላቅ ሀገር በርካታ መሰራት የሚገባቸው ነገሮች አሉ። ወዳጅ መጀመሪያ አለመውደቅ ነው የሚሻለው። ከወደቁ በኋላ መንፈራገጥ፣ ጀርባ መምለጥ ነው የሚሆነው። የፈለጋችሁትን ያህል ብታወሩ ጉሮሮአችሁ ይደርቃል እንጂ የሚሰማችሁ አታገኙም። ወንድ ልጅ ከቆረጠ ልቡ ከሸፈተ በድለላ ወሬ መልሰህ አታገኘውም። ከማሰልጠኛ ይጠፋሉ። ከብር ሸለቆ ከብላቴ ከብር ሸለቆ ወዴት ይገባሉ? ወደ ፋኖ ይገባሉ። ከዛ ማሰልጠኛ ላይ ይወጣሉ። ከዛ ጦርነት ሲጀመር ደግሞ ውጊያ ሲጀመር ሾልከው ደግሞ ይገባሉ። መሳሪያቸው እየታጠቁ ይገባሉ። በደርግ ጊዜ ነበር፣ አሁንም አለ። የአማራ ተወላጆች ወደ ፋኖ እኔ የምለው አይደለም፣ በተግባር የሚታይ ነገር ስለሆነ ነው። እና ግዙፍ ሰራዊት እየገነባን ነው ምናምን የሚለው ሐሰት ነው። ሐሰት ነው። እንደዚህ ዘመን የተዋረደ የኢትዮጵያ ሰራዊት የለም። የባለፈው ጀነራል ምንድን ያሉ እኛ ሰልችቶናል፣ ኢትዮጵያዊ የኔን ሲያይ እንደ ጠላት ነው የሚያየኝ፣ ኢትዮጵያ ወታደር ሰልችቶታል፣ ፖለቲከኞች ችግራችሁ ቁጭ ብላችሁ ፍቱ፣ እኛ ሰልችቶናል ነው ያሉት። ያለመታደል ሆኖ ነው አሁን እኛ ስለ ጽዳት የምናወራው እንጂ ከዛ በፊት ምናልባትም ከዛሬ 50-60 ዓመት በፊት የተወሰኑ ለውጦች እየተሰሩ ቢሆን ኖሮ ዛሬ እኛ ሌላ ነገር ነበር የምናስበው። ገና ያልተሰሩ ያልተነኩ ነገሮች አሉ። አሁን ባለንበት ስቴጅ ግን ሰራዊታችን በጣም ደስተኛ ነው። እኔም እንደ አዛዥ እጅግ በጣም ደስተኛ ነኝ። የመከላከያ ከፍተኛ አመራሮች ምግባራቸው የሚመጥን ቅጽል ስም በተራ ወታደሩ ወጦላቸዋል። ብርሃኑ ጁላ ጫት ላይ ስለሚበረታ ጫት ቁርሱ ብለው ነው የሚጠሩት። ይህች የምታዩት የአየር ኃይሏን ሰውዬ ደግሞ ወጠጤ ብለው ነው የሚጠሯት። ለምን ካላቸው አጀረው ቡሌ ላይ ስለሚበረታ የፍየል ወጠጤ ግቢው ውስጥ አይጠፋም። ዝርክርኳ አበባው ታደሰን ደግሞ ሲጃራት ራሱ ነው የሚሉት አሉ። በጣም ፍጥነት ጨምረን ጥራት ጨምረን ቀጥለን አየር ኃይልን የአፍሪካ ቀዳሚ አየር ኃይል እንገነባለን ብለን ነው። እሱም በአጭር ጊዜ እንገነባለን የሚል እምነት አለ። ሰራዊታችን አባሎቻችን፣ መሪዎቹ፣ አዛዦቹ በየዲፓርትመንቱ ያሉ እንኳን ደስ አላችሁ። ምኑ ተይዞ ነው እንዲህ የሚወራው ጎበዝ? ገና ለገና
እንደገና አንድ የተበላሸ አውሮፕላን ስለጠገኑ ሜዳ ጠበባቸው እኮ። አረ ኳስ በመሬት ተጫዋቱ፣ ግድ የለም ስካሩን ተውትና ወደ ቀልባችሁ ተመለሱ። ከአፍሪካ ጋር መወዳደሩም ይቆየን። ሀገር መሪው ወፈፌ ወታደሩም ወፈፌ ሆኖ እንዴት ይቻላል? ይሄ ሰራዊት የኢትዮጵያና የኤርትራ ዳር ድንበር መጠበቅ አይችልም? ይጠብቃል? አይጠብቅም። የኢትዮጵያና የሱዳን ድንበር መጠበቅ አይችልም። ሁለት ወረዳ በደቡብ ሱዳን የተወሰደውን ማስመለስ አይችልም። ፋኖን መቅጠም አይችልም። ከፍተኛ አርሚ ነው በአፍሪካ ውስጥ የገነባ ነው ጓዶች። ከፍተኛ አርሚ ስንት ሺህ ጀነራል ነው ያወጣ ነው። መሳሪያውን አስረከቡ፣ ተሸነፉና ፊታቸውን ወደ ሚስቶቻቸው አዞሩ። ከዚህ በኋላ እንደገና ወደ እኔ። ይሄ ነው የሆነው። ታሪክ ነው ማለት ደርግ ይህን ሁላ ከፍተኛ አርሚ ነው የገነባ ነው ጓዶች። በሺህ የሚቆጠር ጀነራል ነው ያወጣ ነው። ይሄ ሁላ ጀነራል አለኝ እያለ ማለት ነው። የኢትዮጵያ መንግስት ከመገርሰስ አላዳ ነው። ብርሃኑ እኮ የዚህ ወታደር ነበር። የዚህ አሁን ጓዶች የሚባሉት እኮ ምናልባት ብርሃኑ ይኖረው ይሆናል እዛ ውስጥ